አንድ ይቀራል። የመጨረሻ ይበቃል። መሐመድ ይባላለሁ። ሱሳም ከሆነ ብቁ ካልሆነ ዝም ብሎ አይነት ነገር ከሆነ በአባታቸው ምክንያት ልጆቹም ይደፈራሉ። ስለዚህ ብቁ አባት ለልጆቹም ለቤተሰቡም ለሀገሩም ይጠቅማል። አንድ ሰው ብቁ ሲሆን ለቤተሰቡንም ፕሮቴክት ያደርጋል፣ አካባቢውንም ፕሮቴክት ያደርጋል፣ ብሎም አገሩን ይጠቅማል። ከጤና ጋር የተያያዘና ከሙያ ጋር የተያያዘ ካርዲዮ ቫስኩላር ኢንዱራንስ የሚባለው ነው። አምስተኛው ቦዲ ኮምፖዚሽን ናቸው። ረጅም ሰዓት እንዲሰራ የሚያደርገው አንደኛና ዋነኛው ካርዲዮ ቫስኩላር ኢንዱራንስ ሲኖር ነው። ዘ አቢሊቲ ኦፍ መስል ግሩፕ ቱ ኮንቲኒው መስል ሙቭመንት ፎር ሎንግ ፔሪድ ኦፍ ታይም ነው። የሚሸነፉበት ጊዜ አለ። ይሄ ምንድነው? የመስኩላር ኢንዱራንስ ዝቅተኛ መሆን ነው ማለት ነው። as you are more physically fit the percentage of fat tissue will be decrease and the percentage of lean muscle will be increase። አንድ 8 አንድ ይቀራል። የመጨረሻ ይበቃል። አመሰግናለሁ። ያው ሐሳባችሁን ትወዳችሁ ተመሳሳይ መሐመድ ይባላለሁ። ያው ሁላችሁም ባይሆን ጂም የምትሰሩት ታውቁኛላችሁ። የጤና ሚኒስቴር ጂም ኮች ነኝ። እንግዲህ ዛሬ የምናወራው ጥቅል ፕሮግራሙ ያው ፊትነስ ጋር የተያያዘ ነው። የማይችል ሰው ባለበት ቦታ ኤክሰርሳይዝ እንዴት መስራት እንዳለበት ላይ ትኩረት እናደርጋለን። በጥቅሉ ዞሮ ፊትነስ ውስጥ ይካተታል። ፊትነስ ለሁሉም ሰው የሚያስፈልግ ነገር። ዲፊኒሽኑን እንጀምራለን። ዲፋይን ከማድረግ በፊት አንድ ቤት ውስጥ አንድ አባት ብቁ ሲሆን ልጆቹ ይከበራሉ። ከጤናውን ባሻገር ማለት ነው። ልጆቹ ይከበራሉ። ልጆቹ በአባታቸው ይኮራሉ። ሱሳም ከሆነ ብቁ ካልሆነ ዝም ብሎ አይነት ነገር ከሆነ በአባታቸው ምክንያት ልጆቹም ይደፈራሉ። ስለዚህ ብቁ አባት ለልጆቹም ለቤተሰቡም ለሀገሩም ይጠቅማል። እንዲሁም እናትም ቤት ውስጥ ብቁ ስትሆን ልጆቿ የሚኮሩባት እናት ነው የምትሆን። ልጆቹም እንደዛው ሌላም አንድ ሰው ብቁ ሲሆን ለቤተሰቡንም ፕሮቴክት ያደርጋል፣ አካባቢውንም ፕሮቴክት ያደርጋል፣ ብሎም አገሩን ይጠብቃል። ብቁ መሆን በጣም ለሁሉም ሰው የሚያስፈልግ ነገር ነው ማለት ነው። ፊትነስ ስናወራ በአጭር ቃል በአማርኛ እንትን ለማለት ብቁ መሆን ነው። ኢን ሾርት ሁለት ይከፈላል በዋነኝነት ማለት ነው። ከጤና ጋር የተያያዘና ከሙያ ጋር የተያያዘ ፊትነስ ተብሎ ለሁለት ይከፈላል። ብዙም ዛሬ ትኩረት ማድረግ የሚፈልገው ከጤና ጋር የተያያዘውን ነው። ከጤና ጋር የተያያዘው የአካል ብቃት ወይንም ደግሞ ፊትነስ 5 ዋና አካላቶችን ከውስጥ አላቸው ወይም ደግሞ ያጠቃልላል ማለት ነው። የመጀመሪያው የካርዲዮ ቫስኩላር ኢንዱራንስ የሚባለው ነው። ሁለተኛው መስኩላር ስትሬንግዝ ነው። ሶስተኛው መስኩላር ኢንዱራንስ፣ አራተኛው ፍሌክሲቢሊቲ፣ አምስተኛው ቦዲ ኮምፖዚሽን ናቸው። እነዚህ 5ቱ ነገራቶች ቀኑን ሙሉ ብናብራራ አንጨርሳቸውም። መስላችን ሳይደክም ለረጅም ሰዓት እንዲሰራ የሚያደርገው አንደኛና ዋነኛው ካርዲዮ ቫስኩላር ኢንዱራንስ ሲኖር ነው። አንድ ሰው ይሄንን ዲቨሎፕ ለማድረግ ኤሮቢክ ወርክአውቶችን መስራት ይግድላል ማለት ነው። ሌላኛው መስኩላር ስትሬንግዝ ነው፣ የመስል ጥንካሬ ማለት ነው። ሶስተኛው መስኩላር ኢንዱራንስ ነው። የመስል ጥንካሬና የመስል ኢንዱራንስ ልዩነታቸው የመስል ስትሬንግዝ በአንድ ጊዜ ሊፍት አድርገን የምናነሳው የመስል ጥንካሬን የሚገልጽ ነው። የመስል ኢንዱራንስ ደግሞ the ability of muscle group to continue muscle movement for a long period of time ነው። ለረጅም ሰዓት የመስላችን ሳይደክሙ ለረጅም ሰዓት መስራት ሲችሉ መስኩላር ኢንዱራንስ አለን ማለት ነው። ለምሳሌ ቦክስ ላይ አይታችሁ ከሆነ የቦክስ ውድድር ላይ ልክ ዙሩ የከረረ ሲሄድ መጨረሻ አካባቢ ላይ እጃቸውን መከላከል አቅቷቸው እጃቸው ሲወርድ ይመቱና የሚሸነፉበት ጊዜ አለ። ይሄ ምንድነው? የመስኩላር ኢንዱራንስ ዝቅተኛ መሆን ነው ማለት ነው። መስኩላር ኢንዱራንስን ዲቨሎፕ ለማድረግ ራሱን የቻለ ወርክአውቶች አሉ። እነዛን በመስራት ብቁ መሆን ይቻላል ማለት ነው። ከዛ ውጪ ፍሌክሲቢሊቲ ነው፣ ሰውነታችንን እንደፈለግን የመተጣጠፍ ችሎታ ማለት ነው። ዋነኛውና ሁሉም ሰው ማወቅ ያለበት በጣም ከጤና ጋር
የተገናኘው እና አምስተኛ ላይ እኔ የጠቀስኩት ግን አንደኛ ላይ ነው የጻፍኩት ቦዲ ኮምፖዚሽን ነው። የመስልና የፋት ሬሽዮ ቦዲ ኮምፖዚሽን ይባላል። አንድ ሰው ብቃቱ እየጨመረ ሲሄድ ረጅም ዓመት ስፖርት እየሰራ ብቃቱ እየጨመረ ሲሄድ የስብ ክምችቱ ወይንም ደግሞ ቪዘራል ፋት ፐርሰንቴጁ እየቀነሰ ይሄዳል። የመስል ፐርሰንቱ ደግሞ እየጨመረ ይሄዳል ማለት ነው። as you are more physically fit, the percentage of fat tissue will be decreased and the percentage of lean muscle will be increased. እነዚህን አምስቱን ሳያሟላ አንድ ሰው ብቁ መሆን አይችልም። አሁን እያወራን ያለነው ስለ ፊዚካሊ ፊትነስ ስለሆነ አንድ ሰው ፊዚካሊ ፊት መሆን ካለበት እነዚህን አምስቱን ነገራቶች ማሟላት ይኖርበታል ማለት ነው። የስብ መጠናቸው ከተጠቀሰው በዓለም አቀፍ ስታንዳርድ የተቀመጠ ሬንጅ አለ። ከዛ በላይ ከሆነ ቀይ እያበሩ ነው ማለት ነው፣ አደጋ እየተፈጠረ ነው። ስለዚህ በኋላ ወደ መድኃኒት ከመጀመር ወደ ሌላ አደጋ ውስጥ ከመግባት በፊት ወዲያውኑ ወደ ኤክሰርሳይዝ ገብቶ ያንን የስብ ክምችት ወይንም ደግሞ ፋት ፐርሰንቴጅ ወደ ኖርማል መመለስ አለበት። ሳይቃጠል በቅጠል እንደሚባለው በኋላ ነገራቶቹ ከተበላሹ በኋላ ሳይሆን አስቀድመን ሰውነቴ ውስጥ ያለው የስብ ክምችት ስንት ነው፣ የጡንቻ መጠኔ ምን ያህል ነው፣ ከሚፈለገው ሬንጅ በላይ ከሆነ ወደ ሬንጁ እንዲገባ ምን መስራት አለብኝ ተብሎ ባለሙያም እያማከሩ ኖርማል የሆነ የስብ መጠን ኖርማል የሆነ የጡንቻ መጠን እንዲኖራችሁ ያስፈልጋል ማለት ነው። ፊትነስ በሁለት ይከፈላል ብያለሁ። ከጤና ጋር የተያያዘ ወይም ደግሞ ሄልዝ ሪሌትድ፣ ከሙያ ወይንም ከስኪል ጋር የተያያዘ ስኪል ሪሌትድ ብያለሁ። ስኪል ሪሌትዱን አልገለጽኩም። ሄልዝ ሪሌትዱን ግን አምስት ነገራቶች ጠቅሻለሁ። እስኪ ከአምስቱ አንዱ የሚነግረኝ እሺ። ቦዲ ኮምፖዚሽን እስኪ አንዴ ሌላ ሰው መስኩላር ኢንዱራንስ። በጣም አመሰግናለሁ። ማነው ስምሽ? ንጋት። ለንጋት እስኪ አንዴ። በጣም አሪፍ። ሁለት አግኝቻለሁ። ሶስት ይቀረኛል። ሶስተኛ ፍሌክሲቢሊቲ። በጣም አሪፍ። ሁለት ይቀራል። ካርዲዮቫስኩላር ኢንዱራንስ። ዋናው ረሳችሁት እኮ ዋናው። አንድ ይቀራል። መስኩላር ስትሬንግዝ። አሁን ቀጥዬ የምጠይቃችሁ አሁን ከነገርኩት ነገር መስኩላር ስትሬንግዝ እና መስኩላር ኢንዱራንስ ልዩነታቸውን ለነገረኝ ሰው የ500,000 ብር ሽልማት ሳይሆን 500 ብር ይሸልማል። የመስኩላር ስትሬንግዝ እና የመስኩላር ኢንዱራንስ ልዩነታቸውን የለም። ወደ ቀጣዩ ልግባ። እሺ ሲስተር ፐርፌክት። በጣም አሪፍ ሞራለት ይሰር። በጣም አመሰግናለሁ። ገልጸውታል። ምንም ምለው ነገር የለኝም። መስኩላር ስትሬንግዝ በአንድ ጊዜ ለምሳሌ ቅድም ኢሜጁ ላይ እንዳያችሁት የሆነ ከባድ ነገር በአንድ ጊዜ ሊፍት አድርጎ የማንሳት መስኩላር ስትሬንግዝ ነው የሚፈልገው። መስኩላር ኢንዱራንስ ግን ያ አይደለም። መስኩላር ኢንዱራንስ የመስል ግሩፖች ሳይደክሙ ለረጅም ሰዓት እየተጫወተ መቆየት፣ ለረጅም ሰዓት እየሰራ መቆየት ከቻለ መስኩላር ኢንዱራንስ ይባላል። ከጤና ጋር የተያያዙ አምስቱ ኮምፖነንቶች በአጭሩ በወፍ በረር ይሄንን ይመስላሉ። ፊትነስ ሆርሞኖች ይጨምራሉ፣ የጭንቀት ሆርሞኖች ይቀንሳሉ። ተማሪ ትምህርቱ ላይ አክቲቭ ከሆነ፣ ተማሪ በማስተማር ላይ አክቲቭ ከሆነ፣ ሰራተኛው በስራው ላይ ደስተኛ ሆኖ አክቲቭ ከሆነ ከሳይንቲስቶች በላይ ቢዚ ያለ ቺምቦርጭ ብቻ ማጥፋት ነው የሚፈልገው። ሳይንቲስቶች ለራሳቸው ጊዜ ሰጥተው ስፖርት መስራት ጀምረዋል። በማድረግ ኒውሮፕላሲቲ እንዲፈጠር ያደርጋል። ከዛ ብሬናችን አዲስ ኒውሮን መፍጠር ይችላል።
ሰባት አንድ ቀረ ወደ ላይ ሁለት ሶስት አራት አምስት ስድስት ሰባት ስምንት ትንሽ አሁን በአምስት ሰከንድ በሰላሳ ሰከንድ አስቡ። ሬጉላር ፕላን አድርገን በሳምንት ሰዓት ሰጠን ኤክሰርሳይዝ እንሰራ ጤናችን ላይ ብቻ ነው። ብዙ ጊዜ ስለ ስፖርት ሲነገር የሚመስለን ከጤና ከግፊት ከስኳር ከምናምን ጋር ብቻ ነው። ብሬናችን ላይ አእምሯችን ላይ ያለው ኢፌክት ቀላል ተነግሮ የሚያልቅ ለምሳሌ ስትረስ ሆርሞን የሚባለው ኮርቲዞል ሆርሞን ኤክሰርሳይዝ ስንሰራ መጠኑ ይቀንሳል። የደስታ ሆርሞን ወይም ደግሞ ሃፒነስ ሆርሞን የሚባለው ሴራቶኒን እና የመሳሰሉ ሆርሞኖች ይጨምራሉ። የሃፒነስ ሆርሞኖች ይጨምራሉ፣ የጭንቀት ሆርሞኖች ይቀንሳሉ። ስለዚህ ሰው በቀላሉ ምን ይሆናል? የጭንቀት እንትኑ ይቀንሳል። ደስተኛ እየሆነ ስራው ላይ ውጤታማ ይሆናል። አንድ ሰው ተማሪ ትምህርቱ ላይ አክቲቭ ከሆነ፣ አስተማሪ በማስተማር ላይ አክቲቭ ከሆነ፣ ሰራተኛው በስራው ላይ ደስተኛ ሆኖ አክቲቭ ከሆነ ኢንዳይሬክት አገሪቷ ምን ትሆናለች ማለት ነው? ታድጋለች ማለት ነው። ብዙ ጊዜ ስለ ኤክሰርሳይዝ ሲወራ ብዙ ሰው የሚናገረው ነገር አለ። ጊዜ የለንም፣ ቢዚ ነን፣ ፊልድ ነን፣ ምናምን ምናምን ምናምን። አንድ ምሳሌ ልስጣችሁ። ከሳይንቲስቶች በላይ ቢዚ አለ? የለም አይደል? ሳይንቲስቶች ለራሳቸው ጊዜ ሰጥተው ስፖርት መስራት ጀምረዋል። ስፖርት የሚሰሩት ለጡንቻ አይደለም፣ መስል ቢውልድ ለማድረግ አይደለም። ልክ የጡንቻ ስፖርት ሰርተን ጡንቻችን እንደሚያድገው ኤሮቢክ ወርክአውቶችን ስንሰራ አእምሯችን አዲስ ኒውሮን ሴል መፍጠር ጀመረ። ይሄንን ያረጋገጡት እራሳቸው ሳይንቲስቶች ናቸው። ጥቅሙን ስላዩት ምን አደረጉ? መሮጥ ጀመሩ ስራቸውን ትቶ። ይሄ BDNF የሚባለው ሆርሞን ብሬን ድራይቭድ ኒውሮትሮፊክ ፋክተር የሚባለው ሩጫ ስንሮጥ ኤሮቢክ አክቲቪቲ ስንሰራ ይመነጫል። ያ ብሬን ድራይቭድ ኒውሮትሮፊክ ፋክተር ወይንም BDNF የሚባለው ሴሎችን ኮኔክት በማድረግ ኒውሮፕላሲቲ እንዲፈጠር ያደርጋል። ከዛ ብሬናችን አዲስ ኒውሮን መፍጠር ይችላል። ስለዚህ ጡንቻ ብቻ ሳይሆን ኒውሮኖችም ይፈጠራሉ። ስለዚህ የኤክሰርሳይስን ጥቅም ከጤና ጋር ከግፊት ጋር ከስኳር ጋር ምናምን ብቻ አይደለም። አእምሯችን ላይ ያለው ጥቅም አንድ ሁለት ተብሎ የሚገለጽ አይደለም። ስለዚህ ነገ አይደለም ከዛሬ ጀምራችሁ ለራሳችሁ ጊዜ መስጠት አለባችሁ። ስፖርት ለመጀመር ምንም አይነት ፕሮግራም ማይዝ አያስፈልግም። በቃ ዛሬ በወክ ይጀመራል፣ ነገ ዱብ ዱብ ይባላል፣ እሑድ ሰኞ ጂም እንገናኛለን። ከዛ ውጪ ሴቶች ጂም ሲመጡ የሚጠይቁት ጥያቄ አለ። ጡንቻ ማውጣት አንፈልግም ምናምን ይባል ነገር አለ። መጠንከር ለወንድም ለሴትም ጠቃሚ ነው። ለምሳሌ የዲስክ መንሸራተት የሚያጋጥመው አብዛኛው በምንድን ነው? የጀርባ መስል ባለመጠንከሩ ነው። የጀርባ መስል ጠንካራ ሲሆን ዲስኩን ደግፎ ይዟል። ስለዚህ የጀርባ መስል ጠንካራ ሲሆን ለዲስክ የመንሸራተት እድላችን ዜሮ ነው የሚሆነው። ስለዚህ ሴቶች ጀርባቸው መጠንከር የለበትም አለበት። እንደ ወንዶቹ መስል እናውጣ ብትሉም አይሆንም። ለምን? ተፈጥሮ ነዋ። ይሄ የሆርሞን ልዩነት አለ አይደለ? ስለዚህ ያ ነገር አያሳስባችሁ። እኔ ጡንቻ መንፈስ አልፈልግም፣ ክብደት ማንሳት አልፈልግም አይባልም። መጠንከር አለባችሁ። ስለዚህ በዛ መልኩ አንደርስታንድ ብታደርጉልኝ። ሌላው ደግሞ 10 ዓመት በዚህ ስራ ላይ በዚህ ፊትነስ ኢንዱስትሪ ሲቆይ ያየሁት ነገር ጂም የሚመጣ ሰው በሙሉ ማለት ይቻላል የሚጠይቀው ምንድነው? ቺን ቦርጭ ብቻ ማጥፋት ነው የሚፈልገው። አላጋጠማችሁ? ቦርጭ የሌለው የለም፣ ከኔ ጭምር ሁላችንም አለን። እቺን ቦርጭ ብቻ
አንፎርቹኔትሊ አይቻልም። ምን ቦርጭ ማጥፋት ይቻላል፣ ግን ቦርጭ ላይ ያለውን ብቻ ቆርጦ ማጥፋት አይቻልም። እሱ በሰርጀሪ ነው የሚቻለው። ምንድነው መስራት ነው። አሁን ሆድ ላይ ያለ የስብ መጠን ወይም ደግሞ ቦርጭ ብለን የምንጠራው ፋት ነው። ያ ፋት ደግሞ አቨሬጅ ኦል ነው የሚጠፋው። የሆነ ቦታ ላይ ብቻ ፋት መቀነስ አይቻልም። እዚህ ጋር ብቻ መቀነስ አይቻልም። እዚህ ጋር ብቻ መቀነስ አይቻልም። ለምን? በኤሮቢክ ነው የሚጠፋው። መስል ግን ለይተን መገንባት እንችላለን። እዚህ ጋር ያለ መስል ሴቶች መገንባት ይችላሉ። አይታችሁ ከሆነ ከዚህ በጣም ሰፋ ያሉ በኤክሰርሳይዝ የሚያመጡ አሉ። ወንዶችም ከወገብ በላይ በጣም ወፍራም ሆኖ አላላለ መስኩላር ሆኖ ከዛ በታች መስል ሲሆን ሪስፖንድ የሚያደርገው አኔሮቢክ ስለሆነ ለይቶ ቢውልድ ማድረግ ይቻላል። ፋትን ግን ለይቶ ማጥፋት አይቻልም። አቨሬጅ ኦል ነው የሚጠፋውና ፋት ብለስቲንግ ወርክአውቶችን ዲዛይን አድርገን በወርክአውታችን አካተን በመስራት እየቀነሰ ቦርጭ እንዳልነበረ ይሆናል። ስለዚህ ቦርጭ ማጥፋት ይቻላል። የማይቻለው ሆድ ላይ ያለውን ብቻ ለይቶ ማጥፋት ነው የማይቻለውና እሷን ነገር እንድትይዙልኝ ነው። ኪሎ ብዙ ጊዜ የምንለካው እስከዛ ድረስ በኪሎ ነው ራሳችንን የምንለካው። ሚዛን ላይ ወተን ኪሎአችን 65 ነው። አንድ ወር ስፖርት ሰራን፣ አሁንም ኪሎአችን 65 ነው። ግን ብዙ ለውጦች አሉ። ስለዚህ ችግሩ ምንድነው? ስፖርት እየሰራችሁ ለውጥ እያመጣችሁ ፊትነሳችሁ በጣም ጨምሮ ኪሎአችሁ እዛው ሊሆን ይችላል። ኪሎ ኦልድ ሜዠርመንት ነው የድሮ። አሁን ዘመኑ ምን ላይ ደርሷል? እስካን ማድረግ ጀምሯል። ሰውነታችን ውስጥ ያለውን ነገር ስቡ ቀንሷል ወይ? መስል ጨምሯል ወይ? ሆድ ላይ ያለው የስብ ክምችት ቀንሷል ወይ? ይሄ ከሆነ ኪሎ እዛው ላይ ሆኖ እንደውም ሊጨምር ይችላል። ኪሎ ጨምሮ ጤንነታችን ከተስተካከለ፣ ስለዚህ ይሄ ነው መታየት ያለበትና በመጨረሻ እስኪ ጂማችን ውስጥ ከሚሰሩ ወርክአውቶች ውስጥ አንዱን ልጋብዛችሁ። ያው ድምጽ የለውም፣ ዝም ብላችሁ እዩ። ይሄንን ስንሰራ ሪቨርስ ክራንች ነው የሚባለው። ሪቨርስ ክራንች ስንሰራ ታች ያለው የሆዳችን ክፍል ነው የሚሰራው። ይሄ ፕላንክ ይባላል። ያው ረዘም ያለ ቪዲዮ ስለሆነ እኔ አጭሩን ለ30 ሰከንድ ብቻ ነው ማሳያችሁ። ይሄ ቪሲት ይባላል። እዚህ ጋር የሚያሰራውን ክፍል እያያችሁ ነው። እዚህ ጋር አካባቢ ያለው የሆዳችን ክፍል ነው የሚሰራው። እሺ፣ ለማንኛውም እንደዚህ አይነት ወርክአውቶቹን ዲዛይን አድርገን ስንሰራ ሆድ ታችኛው ክፍል አለ፣ የላይኛው ክፍል አለ፣ የጎን አለ። ስለዚህ ሁሉንም ታርጌት አድርገን መስራት አለብን። ኤክሰርሳይዝ ስንሰራ በሽታን የመከላከል አቅማችን ወይንም ደግሞ ኢሚዩን ሲስተማችን በጣም ይጨምራል። ለበሽታ በቀላሉ የመጋለጥ እድል አይኖርም ማለት ነው። አፕቴክ ኦክሲጅን ካፓሲቲ በ40% እስከ 50% ይጨምራል። አፕቴክ ኦክሲጅን ካፓሲቲ ማለት በቃ የሰው ልጅ ዋናው ሞተር ማለት ነው እና አቅማችን ከፍ ይላል። ሳንደክም ለረጅም ሰዓት እንሰራለን። ስለዚህ ምንድን ነው የምንጠብቀው? ሰኞ ጂም አንገናኝም? እስኪ አንዴ ናይስ። እሺ ቢሮአችን ውስጥ ሆነን የምንሰራቸውን ቅድም ያየናቸውም አሉ፣ አዲስ የምንሰራቸውም አሉ። ቀጥታ ይሄንን ወደ ክፍላችሁ ስትሄዱ የሰዓቱ ሲደርስ ለማሰራት ስቴፖቹን 1 2 3 4 ብለን እስከ 10 ወይ እስከ 15 እንይዛለን ማለት ነው። ኤክሰርሳይዝ ከመጀመራችን በፊት ለማሟሟቅ ሰውነታችን የምናሳስበው አይነት አሳሳብ ነው። ሁለተኛው ደግሞ ዳይናሚክ ስትሬቺንግ የሚባለው to get the result that we are looking for የምንፈልገውን ሪዛልት ለማግኘት በፊዚካል ኢንአክቲቪቲ ወይም ደግሞ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚሞቱ የሰዎች ቁጥር በሚሊዮኖች የሚቆጠሩ። ሁለተኛው ከሞያ ጋር የተያያዘ ነው። እነዚህ አጂሊቲ፣ ባላንስ፣ ኮኦርዲኔሽን፣ ስፒድ፣ ፓወር እና ሪአክሽን ታይም ናቸው። ዳይናሚክ እና ስታቲክ የሚባል ስትሬቺንግ አለ። ዳይናሚክ ስትሬቺንግ የሚባለው ኤክሰርሳይዝ ከመጀመራችን በፊት ለማሟሟቅ ሰውነታችን የምናሳስበው አይነት አሳሳብ ነው። ሁለተኛው ደግሞ ስታቲክ ስትሬቺንግ የሚባለው ኤክሰርሳይዝ ከጨረስን በኋላ ሰውነታችንን ስትሬች ስናደርግ ለ20 ሰከንድ ለ30 ሰከንድ ስትሬች አድርገን የምንሰራው ስታቲክ ስትሬቺንግ ይባላል። ወደ ፕሪንሲፕልስ ኦፍ ትሬኒንግ ገባለው። ትሬኒንግ ፕሪንሲፕል አላቸው። ሰውነቱን ጡንቻ መገንባት የሚፈልግ ሰው ዋና መዋኘት አይጠበቅበትም፣ ማራቶን መሮጥ አይጠበቅበትም። ለምን?
ከሚፈልገው ነገር ውጪ ነው እየሰራ ያለው። ሶ ስፔሲፊሲቲ ማለት አቺቭ ማድረግ የምንፈልገውን at the end of the day or at the end of the year to get the result that we are looking for የምንፈልገውን ሪዛልት ለማግኘት ስፔሲፋይ አድርገን የምንሰራው ስራ ማለት ነው። ለምሳሌ አንድ ሰው ማራቶን ሯጭ መሆን ይፈልጋል። ለሱ የሚያስፈልገው ምንድነው? ሩጫ፣ ካርዲዮ ወርካውቶች፣ ሳይክል መንዳት፣ ዋና መዋኘት የመሳሰሉ ስራዎች ላይ ፎከስ ማድረግ አለበት። ሶ ከትሬኒንግ ፕሪንሲፕል አንዱ ፕሪንሲፕልስ ኦፍ ስፔሲፊሲቲ የምንለው ማግኘት የምንፈልገውን at the end of the day at the end of the year መድረስ የምንፈልገው ቦታ ላይ ፎከስ አድርገን የምንሰራበት ማለት ነው። ቀጥሎ ስለ ፊት ፕሪንሲፕል ነው የምናወራው። ፊትነስ ብለን ስናወራ ኤፍ ስታንድስ ፎር ፍሪኩዌንሲ ነው። አይ ስታንድስ ፎር ኢንቴንሲቲ ነው። ቲ ስታንድስ ፎር ታይም። ሁለተኛው ቲ ስታንድስ ፎር ዋት ታይፕ ኦፍ ዛት ወርክአውት። በሳምንት 3 ቀን የምትሰሩ ከሆነ ፍሪኩዌንሲ 3 ነው ማለት ነው። ማሳደግ ከፈለግን ብቃታችን እየጨመረ እየተላመደ ሰውነታችን ሲሄድ ፍሪኩዌንሲውን ወደ 4 5 6 ማሳደግ ይቻላል። ሶ ፍሪኩዌንሲ ማለት ምን ያህል በሳምንት በስፖርቱ እንደምንሳተፍ ነው። ኢንቴንሲቲ ማለት ዘ ዲፊካልቲ ኦፍ ዛት ኤክሰርሳይዝ ነው። የኤክሰርሳይሱ ክብደት ቀለል ያለ አለ፣ በ20 ኢንቴንሲቲ በ30 ኢንቴንሲቲ ፐርሰንት የሚሰራ አለ፣ በ90% የሚሰራ አለ። ሶ ኢንቴንሲቲውን ጨመርን ማለት የኤክሰርሳይሱን ክብደት እየጨመርን እንሄዳለን ማለት ነው። ሶ የኤክሰርሳይሱን ክብደት ደግሞ ለመጨመር ምንድነው መደረግ ያለበት? በመሃል እረፍት አለ አይደለ? እረፍቱን መቀነስ፣ የኤክሰርሳይሱን ጫና መጨመር። ሶ ያኔ ኢንቴንሲቲው ከፍ ይላል ማለት ነው። ሶ በጥቅሉ ኢንቴንሲቲ ማለት ዘ ዲፊካልቲ ኦፍ ዛት ወርክአውት ነው። ታይም ዱሬሽኑ ነው። ታይፕ ኦፍ ወርክአውት ኤሮቢክ ነው፣ አንኤሮቢክ ነው፣ ሄልዝ ሪሌትድ ነው፣ ስኪል ሪሌትድ ነው የሚለውን ሶ ፊት የሚለው በአጭሩ ይሄንን ለመግለጽ ነው ማለት ነው። ፍሪኩዌንሲ፣ ኢንቴንሲቲ፣ ታይም ኤንድ ታይፕ ኦፍ ዛት ወርክአውት። ሃይፐርቴንሽን ወይም ደግሞ ከፍተኛ የደም ግፊት የሚፈጠረው ብዙ ጊዜ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት ነው። በነገራችን ላይ በዓለማችን ላይ በፊዚካል ኢንአክቲቪቲ ወይም ደግሞ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚሞቱ የሰዎች ቁጥር በሚሊዮኖች የሚቆጠር ነው። ሶ ሁሉም ሰው የአካል ብቃት እንቅስቃሴ ቢሰራ በአመት የ4-5 ሚሊዮን ህይወት ማትረፍ ይቻል ነበር። more than 3.2 million people will die with because of lack of exercise or physical inactivity. ሶ የአካል ብቃት እንቅስቃሴ መሰራት አለበት። በየጂምናዚየሙ በየተቋሙ ማስፖርት መሰራት አለበት። ሄልዝ ብሬክ ይሄ እንደዚህ አይነት ፕሮግራም ያስፈልጋል የሚባለው ለመንቀሳቀስ ብቻ ሳይሆን የነዚህን የሞት ቁጥር ለመቀነስ በጣም ትልቅ ጥቅም ስላለው ነው። ይሄ የምነግራችሁ የራሴን ሐሳብ አይደለም። በዓለም አቀፍ ደረጃ ጥናት ተሰርቶ ወርልድ ሄልዝ ኦርጋናይዜሽን ያወጣው እንትን ነው። ሶ የሞትን ቁጥር ለመቀነስ ራሱ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። ከዛ ውስጥ አንዱ ሃይፐርቴንሽን፣ ዲያቤቲክ፣ እነዚህ ክሮኒክ ዲዚዞች በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚፈጠሩ ህመሞች አሉ። ከዛ ውስጥ አንዱ ሃይፐርቴንሽን ነው። የደም ቱቦውን በማጥበብ ብለድ እንደ ልቡ ሰርኩሌት እንዳያደርግ ያደርጋል። ሶ ያኔ ምን ይፈጠራል? ግፊት ይፈጠራል ማለት ነው። ሶ ይሄንን ደም ግፊት ለመቀነስ ለማጥፋት እንዳይከሰት ለማድረግ ከሁሉም በላይ ዋነኛው መንገድ በቂ የሆነ የአካል ብቃት እንቅስቃሴ መስራት ነው። ሶ ጂምናዚየም ብቻ መሄድ አይጠበቅብንም። ላይፍ ስታይላችንን ቅድም ዶክተር እንዳለው እቤት ስንሄድ ምን አለ ሰርቪስ ከመድረሱ አንድ ፊርማታ ወርደን በእግራችን ብንሄድ፣ ስንመጣም እንደዛው ሊፍት ትተን በእግር ብንወጣ፣ ካፌ ራት ምሳ በልተን 1 ሰዓት ሙሉ እዛ የምሳ ሰዓት ከምናቃጥል ትንሽ ወቅ ብናደርግ፣ እነዚህ ላይፍ ስታይሎች በራሳቸው ትልቅ አስተዋጽኦ አላቸው። ከዛ በተጨማሪ ግን ፕሮግራም ተይዞ በሳምንት 3 ቀን 4 ቀን 5 ቀን እንደየ ኤክሰርሳይዝ ኤክስፒሪየንሳችሁ በፊዚካል አክቲቪቲ ላይ መሳተፍ ይኖርባችኋል። ኤክሰርሳይዝ ዊዝ ዩር ዴስክ፣ ቢያንስ ቢሮአችሁ ውስጥ ሰው እንዴት አድርጎ ቁጭ ባለበት ኤክሰርሳይዝ መስራት እንዳለበት ማወቅ ይኖርባችኋል። እና ቢሮ ውስጥ ያለው ወንበር ነው፣ ጠረጴዛ ነው፣ ኮምፒውተር ነው። ኤክሰርሳይዝ ኤቭሪዌር ይሰራል። ጂምናዚየም ካለ ጂምናዚየም ውስጥ ይሰራል። ሜዳ ካለ ሜዳ ላይ ይሰራል።
አስፋልት ላይ ይሰራል፣ ቢሮ ውስጥም ይሰራል። ግን የስፖርቱ አይነት ይለያያል። አሁን ቢሮ ውስጥ እንዴት አድርገን ጤናችንን መጠበቅ እንዳለብን ረጅም ሰዓት መቀመጥ፣ በነገራችን ላይ ከ6 እስከ 8 ሰዓት መቀመጥ በቀን ለልብ ህመም የመጋለጥ እድላችንን በእጥፍ ጨምሯል። ቢያንስ ሰው በተቀመጠበት እንዴት አድርጎ መንቀሳቀስ እንዳለበት ነው የምናየው። ስንሰራ ምናልባት የሚችል ሰው እንደዚህ አይነት ወንበር ላይ ቢሰራ ይመረጣል። ምንሰራበት ማቴሪያል ዝቅ ባለ ቁጥር ኢንቴንሲቲው እየጨመረ ይሄዳል። ኢንቴንሲቲ ማለት ምንድነው? ቅድም አብራርቻለሁ። የኤክሰርሳይሱ ክብደት እየጨመረ ይሄዳል። ዴስክ ፕላንክ ነው አይደለ? ዴስክ ፕላንክ ይሄው፣ ይሄ ዴስክ አይደለም። እንደዚህ አድርገን እዚህ ጋር መያዝ ማለት ነው። እዚህ ጋር በዋነኝነት የሚሰራው የሰውነታችን ክፍል ትከሻችንና ሆዳችን ነው። እዚህ ጋር መሆን የማይችል እዚህ ጋር አድርጎ መስራት ይችላል። ከፍ ያለ ቦታ ላይ በተለይ በእድሜ ገፋ ያለ በጣም የሰውነት ክብደት ያለበት እንደዛ አድርጎ መስራት ይችላል። ኤክሰርሳይሱን በኋላ በደንብ አብረን እንሰራዋለን። ቀጥሎ ሳይድ ፕላንክ ነው። ወንበር ላይ የምንሰራ ከሆነ ይኸው እዚህ ጋር እጃችንን እዚህ ጋር እናስቀምጥና እንደዚህ ማድረግ፣ ከዛ በግራ መቀየር። ይሄ ሳይድ ፕላንክ ይባላል። ያው ኖርማል ፕላንክ ሁሉም ሰው ያውቋል ብዬ ነው። ቀጥሎ ስኳት ነው። በነገራችን ላይ ስኳት ዘ ኪንግ ኦፍ ኦል ወርክአውት ይባላል። ከወርክአውቶቹ ሁሉ የኤክሰርሳይሶች ንጉስ ነው። ብዙ መስል ነው የሚያሰራው። በተለይ ከወገብ በታች ያለውን ዋና ኤክሰርሳይዝ ነው። በተለይ ከክብደት ጋራ ክብደት ይዘን ምንሰራ ከሆነ። አሁን ግን ቢሮ ውስጥ የሚሰራው ጠረጴዛ ላይ ወይም ወንበራችን ላይ እግራችንን አድርገን ይኸው እንደዚህ አድርገን ምንሰራው ነው። የሚችል ሰው ደግሞ ባይቀመጥ አየር ላይ ያደረገ የሚሰራው የወርክአውት አይነት ነው ማለት ነው። እሺ ቀጥሎ ካፍ ሬዝ ነው። እቺ በጣም ቀላል ነች። ሁሉም ሰው የሚወደው ነው። እኛዋን እዚህ አድርገን እግራችንን እዚህ ጋር አድርገን ወደ ላይ ማንሳት። ይሄንን ስንሰራ ካፍ መስል ይሰራል ማለት ነው። የሚቆጠሩ የመስል ክፍሎች አሉ። በዋነኝነት ትራይሴፕስ፣ ባይሴፕስ፣ ሾልደር፣ ቸስት፣ ባክ፣ ሃርምስትሪንግ ከኋላ ያለው ነው። ኳድስ ከፊት ለፊት ያለው ነው። ካፍ ሬዝ እዚች ጋር ያለችው መስል ነች። የአሁኑን ወርክአውት ስንሰራ የሚሰራው የሰውነታችን ክፍል አሚን ጡንቻ ካፍ የሚባለው መስል ነው። ለዚህ ነው ስሙ ራሱ ካፍ ሬዝ የተባለው። እሺ ይሄኛው ዴስክ ፑሽአፕ ነው። እዛው ላይ ፑሽአፕ መስራት ነው። መሬት ላይ የሚሰራውን እዛ ወንበራችን ላይ እያደረግን የምንሰራው የወርክአውት አይነት ነው። ይሄ ቤንች ዲፕስ ነው። እዚች ጋር እጃችንን አስቀምጠን እንደዚህ እያደረግን የምንሰራው ነው። ይሄኛው ደግሞ ትራይሴፕስ የሚባለውን የጡንቻ ክፍላችንን ኤክሰርሳይዝ ከመጀመራችን በፊት ለማሟሟቅ ሰውነታችንን የምናሳስበው አይነት አሳሳብ ነው። ሁለተኛው ደግሞ ዳይናሚክ ስትሬቺንግ የሚባለው to get the result that we are looking for የምንፈልገውን ሪዛልት ለማግኘት በፊዚካል ኢንአክቲቪቲ ወይም ደግሞ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚሞቱ የሰዎች ቁጥር በሚሊዮኖች የሚቆጠር ነው። ሁለተኛው ከሞያ ጋር የተያያዘ ነው። እነዚህ አጂሊቲ፣ ባላንስ፣ ኮኦርዲኔሽን፣ ስፒድ፣ ፓወር እና ሪአክሽን ታይም ናቸው። ዳይናሚክ እና ስታቲክ የሚባል ስትሬቺንግ አለ። ዳይናሚክ ስትሬቺንግ የሚባለው ኤክሰርሳይዝ ከመጀመራችን በፊት ለማሟሟቅ ሰውነታችንን የምናሳስበው አይነት አሳሳብ ነው። ሁለተኛው ደግሞ ስታቲክ ስትሬቺንግ የሚባለው ኤክሰርሳይዝ ከጨረስን በኋላ ሰውነታችንን ስትሬች ስናደርግ ለ20 ሰከንድ ለ30 ሰከንድ ስትሬች አድርገን የምንሰራው ስታቲክ ስትሬቺንግ ይባላል። ወደ ፕሪንሲፕልስ ኦፍ ትሬኒንግ ገባለው። ትሬኒንግ ፕሪንሲፕል አላቸው። ሰውነቱን ጡንቻ መገንባት የሚፈልግ ሰው ዋና መዋኘት አይጠበቅበትም። ማራቶን መሮጥ አይጠበቅበትም። ለምን? ከሚፈልገው ነገር ውጪ ነው እየሰራ ያለው። ስፔሲፊሲቲ ማለት አቺቭ ማድረግ የሚፈልገውን at the end of the day or at the end of the year to get the result that we are looking for የምንፈልገውን ሪዛልት ለማግኘት ስፔሲፋይ አድርገን የምንሰራው ስራ ማለት ነው። ለምሳሌ አንድ ሰው ማራቶን ሯጭ መሆን ይፈልጋል። ለሱ የሚያስፈልገው ምንድነው? ሩጫ፣ ካርዲዮ ወርክአውቶች፣ ሳይክል መንዳት፣ ዋና መዋኘት የመሳሰሉ ስራዎች ላይ ፎከስ ማድረግ አለበት። ከትሬኒንግ ፕሪንሲፕል አንዱ ፕሪንሲፕልስ ኦፍ ስፔሲፊሲቲ የምንለው ማግኘት የምንፈልገውን at the end of the day at the end of the year መድረስ የምንፈልገው ቦታ ላይ ፎከስ አድርገን የምንሰራበት ማለት ነው።
ቀጥሎ ስለ ፊት ፕሪንሲፕል ነው የምናወራው። ፊትነስ ብለን ስናወራ ኤፍ ስታንድስ ፎር ፍሪኩዌንሲ ነው። አይ ስታንድስ ፎር ኢንቴንሲቲ ነው። ቲ ስታንድስ ፎር ታይም። ሁለተኛው ቲ ስታንድስ ፎር ዋት ታይፕ ኦፍ ዛት ወርክአውት። በሳምንት 3 ቀን የምትሰሩ ከሆነ ፍሪኩዌንሲ 3 ነው ማለት ነው። ማሳደግ ከፈለግን ብቃታችን እየጨመረ እየተላመደ ሰውነታችን ሲሄድ ፍሪኩዌንሲውን ወደ 4 5 6 ማሳደግ ይቻላል። ሶ ፍሪኩዌንሲ ማለት ምን ያህል በሳምንት በስፖርቱ እንደምንሳተፍ ነው። ኢንቴንሲቲ ማለት ዘ ዲፊካልቲ ኦፍ ዛት ኤክሰርሳይዝ ነው። የኤክሰርሳይሱ ክብደት ቀለል ያለ አለ፣ በ20 ኢንቴንሲቲ በ30 ኢንቴንሲቲ ፐርሰንት የሚሰራ አለ፣ በ90% የሚሰራ አለ። ሶ ኢንቴንሲቲውን ጨመርን ማለት የኤክሰርሳይዙን ክብደት እየጨመርን እንሄዳለን ማለት ነው። ሶ የኤክሰርሳይዙን ክብደት ደግሞ ለመጨመር ምንድነው መደረግ ያለበት? በመሃል እረፍት አለ አይደለ? እረፍቱን መቀነስ፣ የኤክሰርሳይዙን ጫና መጨመር። ሶ ያኔ ኢንቴንሲቲው ከፍ ይላል ማለት ነው። ሶ በጥቅሉ ኢንቴንሲቲ ማለት ዘ ዲፊካልቲ ኦፍ ዛት ወርክአውት ነው። ታይም ዱሬሽኑ ነው። ታይፕ ኦፍ ወርክአውት ኤሮቢክ ነው አንኤሮቢክ ነው፣ ሄልዝ ሪሌትድ ነው ስኪል ሪሌትድ ነው የሚለውን ሶ ፊት የሚለው በአጭሩ ይሄንን ለመግለጽ ነው ማለት ነው። ፍሪኩዌንሲ፣ ኢንቴንሲቲ፣ ታይም ኤንድ ታይፕ ኦፍ ዛት ወርክአውት። ሃይፐርቴንሽን ወይም ደግሞ ከፍተኛ የደም ግፊት የሚፈጠረው ብዙ ጊዜ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት ነው። በነገራችን ላይ በዓለማችን ላይ በፊዚካል ኢንአክቲቪቲ ወይም ደግሞ በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚሞቱ የሰዎች ቁጥር በሚሊዮኖች የሚቆጠር ነው። ሶ ሁሉም ሰው የአካል ብቃት እንቅስቃሴ ቢሰራ በአመት የ4-5 ሚሊዮን ህይወት ማትረፍ ይቻል ነበር። more than 3.2 million people will die with because of lack of exercise or physical inactivity. ሶ የአካል ብቃት እንቅስቃሴ መሰራት አለበት። በየጂምናዚየሙ በየተቋሙ ማስፖርት መሰራት አለበት። ሄልዝ ብሬክ ይሄ እንደዚህ አይነት ፕሮግራም ያስፈልጋል የሚባለው ለመንቀሳቀስ ብቻ ሳይሆን የነዚህን የሞት ቁጥር ለመቀነስ በጣም ትልቅ ጥቅም ስላለው ነው። ይሄ የምነግራችሁ የራሴን ሐሳብ አይደለም። በዓለም አቀፍ ደረጃ ጥናት ተሰርቶ ወርልድ ሄልዝ ኦርጋናይዜሽን ያወጣው እንትን ነው። ሶ የሞትን ቁጥር ለመቀነስ ራሱ ያለው አስተዋጽኦ እጅግ በጣም ከፍተኛ ነው። ከዛ ውስጥ አንዱ ሃይፐርቴንሽን፣ ዲያቤቲክ፣ እነዚህ ክሮኒክ ዲዚዞች በቂ የሆነ የአካል ብቃት እንቅስቃሴ ባለመስራት የሚፈጠሩ ህመሞች አሉ። ከዛ ውስጥ አንዱ ሃይፐርቴንሽን ነው። የደም ቱቦውን በማጥበብ ብለድ እንደ ልቡ ሰርኩሌት እንዳያደርግ ያደርጋል። ሶ ያኔ ምን ይፈጠራል? ግፊት ይፈጠራል ማለት ነው። ሶ ይሄንን ደም ግፊት ለመቀነስ ለማጥፋት እንዳይከሰት ለማድረግ ከሁሉም በላይ ዋነኛው መንገድ በቂ የሆነ የአካል ብቃት እንቅስቃሴ መስራት ነው። ሶ ጂምናዚየም ብቻ መሄድ አይጠበቅብንም። ላይፍ ስታይላችንን ቅድም ዶክተር እንዳለው እቤት ስንሄድ ምን አለ ሰርቪስ ከመድረሱ አንድ ፊርማታ ወርደን በእግራችን ብንሄድ፣ ስንመጣም እንደዛው ሊፍት ትተን በእግር ብንወጣ፣ ካፌ ራት ምሳ በልተን 1 ሰዓት ሙሉ እዛ የምሳ ሰዓት ከምናቃጥል ትንሽ ወቅ ብናደርግ፣ እነዚህ ላይፍ ስታይሎች በራሳቸው ትልቅ አስተዋጽኦ አላቸው። ከዛ በተጨማሪ ግን ፕሮግራም ተይዞ በሳምንት 3 ቀን 4 ቀን 5 ቀን እንደየ ኤክሰርሳይዝ ኤክስፒሪየንሳችሁ በፊዚካል አክቲቪቲ ላይ መሳተፍ ይኖርባችኋል። ኤክሰርሳይዝ ዊዝ ዩር ዴስክ፣ ቢያንስ ቢሮአችሁ ውስጥ ሰው እንዴት አድርጎ ቁጭ ባለበት ኤክሰርሳይዝ መስራት እንዳለበት ማወቅ ይኖርባችኋል። እና ቢሮ ውስጥ ያለው ወንበር ነው፣ ጠረጴዛ ነው፣ ኮምፒውተር ነው። ኤክሰርሳይዝ ኤቭሪዌር ይሰራል። ጂምናዚየም ካለ ጂምናዚየም ውስጥ ይሰራል። ሜዳ ካለ ሜዳ ላይ ይሰራል። አስፋልት ላይ ይሰራል። ቢሮ ውስጥም ይሰራል። ግን የስፖርቱ አይነት ይለያያል። አሁን ቢሮ ውስጥ እንዴት አድርገን ጤናችንን መጠበቅ እንዳለብን፣ ረጅም ሰዓት መቀመጥ፣ በነገራችን ላይ ከ6 እስከ 8 ሰዓት መቀመጥ በቀን ለልብ ህመም የመጋለጥ እድላችንን በእጥፍ ጨምሯል። እና ሶ ቢያንስ ሰው በተቀመጠበት እንዴት አድርጎ መንቀሳቀስ እንዳለበት ነው የምናየው። ስንሰራ ምናልባት የሚችል ሰው እንደዚህ አይነት ወንበር ላይ ቢሰራ ይመረጣል። ምንሰራበት ማቴሪያል ዝቅ ባለ ቁጥር ኢንቴንሲቲው እየጨመረ ይሄዳል። ኢንቴንሲቲ ማለት ምንድነው? ቅድም አብራርቻለሁ። የኤክሰርሳይሱ ክብደት እየጨመረ ይሄዳል። ሶ ዴስክ ፕላንክ ነው አይደለ? ዴስክ ፕላንክ ይኸው
ይሄ ዴስክ አይደለም። እንደዚህ አድርገን እዚህ ጋር መያዝ ማለት ነው። እዚህ ጋር በዋነኝነት የሚሰራው የሰውነታችን ክፍል ትከሻችንና ሆዳችን ነው። እዚህ ጋር መሆን የማይችል እዚህ ጋር አድርጎ መስራት ይችላል። ከፍ ያለ ቦታ ላይ በተለይ በእድሜ ገፋ ያለ በጣም የሰውነት ክብደት ያለበት እንደዛ አድርጎ መስራት ይችላል። ኤክሰርሳይሱን በኋላ በደንብ አብረን እንሰራዋለን። ቀጥሎ ሳይድ ፕላንክ ነው። ወንበር ላይ የምንሰራ ከሆነ ይኸው እዚህ ጋር እጃችንን እዚህ ጋር እናስቀምጥና እንደዚህ ማድረግ፣ ከዛ በግራ መቀየር። ይሄ ሳይድ ፕላንክ ይባላል። ያው ኖርማል ፕላንክ ሁሉም ሰው ያውቋል ብዬ ነው። ቀጥሎ ስኳት ነው። በነገራችን ላይ ስኳት ዘ ኪንግ ኦፍ ኦል ወርክአውት ይባላል። ከወርክአውቶቹ ሁሉ የኤክሰርሳይሶች ንጉስ ነው። ብዙ መስል ነው የሚያሰራው። በተለይ ከወገብ በታች ያለውን ዋና ኤክሰርሳይዝ ነው። በተለይ ከክብደት ጋራ ክብደት ይዘን ምንሰራ ከሆነ። አሁን ግን ቢሮ ውስጥ የሚሰራው ጠረጴዛ ላይ ወይም ወንበራችን ላይ እግራችንን አድርገን ይኸው እንደዚህ አድርገን ምንሰራው ነው። የሚችል ሰው ደግሞ ባይቀመጥ አየር ላይ ያደረገ የሚሰራው የወርክአውት አይነት ነው ማለት ነው። እሺ ቀጥሎ ካፍ ሬዝ ነው። እቺ በጣም ቀላል ነች። ሁሉም ሰው የሚወደው ነው። እኛዋን እዚህ አድርገን እግራችንን እዚህ ጋር አድርገን ወደ ላይ ማንሳት። ይሄንን ስንሰራ ካፍ መስል ይሰራል ማለት ነው። የሚቆጠሩ የመስል ክፍሎች አሉ። በዋነኝነት ትራይሴፕስ፣ ባይሴፕስ፣ ሾልደር፣ ቸስት፣ ባክ፣ ሃርምስትሪንግ ከኋላ ያለው ነው። ኳድስ ከፊት ለፊት ያለው ነው። ካፍ ሬዝ እዚች ጋር ያለችው መስል ነች። የአሁኑን ወርክአውት ስንሰራ የሚሰራው የሰውነታችን ክፍል አሚን ጡንቻ ካፍ የሚባለው መስል ነው። ለዚህ ነው ስሙ ራሱ ካፍ ሬዝ የተባለው። እሺ ይሄኛው ዴስክ ፑሽአፕ ነው። እዛው ላይ ፑሽአፕ መስራት ነው። መሬት ላይ የሚሰራውን እዛ ወንበራችን ላይ እያደረግን የምንሰራው የወርክአውት አይነት ነው። ይሄ ቤንች ዲፕስ ነው። እዚች ጋር እጃችንን አስቀምጠን እንደዚህ እያደረግን የምንሰራው ነው። ይሄኛው ደግሞ ትራይሴፕስ የሚባለውን የጡንቻ ክፍላችንን የሚያነሱ ሆርሞኖች ይጨምራሉ፣ የጭንቀት ሆርሞኖች ይቀንሳሉ። ተማሪ ትምህርቱ ላይ አክቲቭ ከሆነ፣ አስተማሪ በማስተማር ላይ አክቲቭ ከሆነ፣ ሰራተኛው በስራው ላይ ደስተኛ ሆኖ አክቲቭ ከሆነ ከሳይንቲስቶች በላይ ቢዚ ያለ ቺምቦርጭ ብቻ ማጥፋት ነው የሚፈልገው። ሳይንቲስቶች ለራሳቸው ጊዜ ሰጥተው ስፖርት መስራት ጀምረዋል። በማድረግ ኒውሮፕላሲቲ እንዲፈጠር ያደርጋል። ከዛ ብሬናችን አዲስ ኒውሮን መፍጠር ይችላል። አምስት ስድስት ሰባት አንድ ቀረ ወደ ላይ ሁለት ሶስት አራት አምስት ስድስት ሰባት ስምንት ትንሽ አሁን በአምስት ሰከንድ በሰላሳ ሰከንድ አስቡ። ሬጉላር ፕላን አድርገን በሳምንት ሰዓት ሰጥተን ኤክሰርሳይዝ እንሰራ ጤናችን ላይ ብቻ ነው። ብዙ ጊዜ ስለ ስፖርት ሲነገረን የሚመስለን ከጤና ከግፊት ከስኳር ከምናምን ጋር ብቻ ነው። ብሬናችን ላይ አእምሯችን ላይ ያለው ኢፌክት ቀላል ተነግሮ የሚያልቅ። ለምሳሌ ስትረስ ሆርሞን የሚባለው ኮርቲዞል ሆርሞን ኤክሰርሳይዝ ስንሰራ መጠኑ ይቀንሳል። የደስታ ሆርሞን ወይም ደግሞ ሃፒነስ ሆርሞን የሚባለው ላይ ሴራቶኒን እና የመሳሰሉ ሆርሞኖች ይጨምራሉ። የሃፒነስ ሆርሞኖች ይጨምራሉ፣ የጭንቀት ሆርሞኖች ይቀንሳሉ። ስለዚህ ሰው በቀላሉ ምን ይሆናል? የጭንቀት እንትኑ ይቀንሳል። ደስተኛ እየሆነ ስራው ላይ ውጤታማ ይሆናል። አንድ ሰው ተማሪ ትምህርቱ ላይ አክቲቭ ከሆነ፣ አስተማሪ በማስተማር ላይ አክቲቭ ከሆነ፣ ሰራተኛው በስራው ላይ ደስተኛ ሆኖ አክቲቭ ከሆነ ኢንዳይሬክት አገሪቷ ምን ትሆናለች ማለት ነው? ታድጋለች ማለት ነው። ብዙ ጊዜ ስለ ኤክሰርሳይዝ ሲወራ
ብዙ ሰው የሚናገረው ነገር አለ። ጊዜ የለንም፣ ቢዚ ነን፣ ፊልድ ነን፣ ምናምን ምናምን ምናምን። አንድ ምሳሌ ልስጣችሁ። ከሳይንቲስቶች በላይ ቢዚ አለ? የለም አይደል? ሳይንቲስቶች ለራሳቸው ጊዜ ሰጥተው ስፖርት መስራት ጀምረዋል። ስፖርት የሚሰሩት ለጡንቻ አይደለም፣ መስል ቢውልድ ለማድረግ አይደለም። ልክ የጡንቻ ስፖርት ሰርተን ጡንቻችን እንደሚያድገው ኤሮቢክ ወርክአውቶችን ስንሰራ አእምሯችን አዲስ ኒውሮን ሴል መፍጠር ጀመረ። ይሄንን ያረጋገጡት ራሳቸው ሳይንቲስቶች ናቸው። ጥቅሙን ስላዩት ምን አደረጉ? መሮጥ ጀመሩ ስራቸውን ትቶ። ይሄ BDNF የሚባለው ሆርሞን ብሬን ድራይቭድ ኒውሮትሮፊክ ፋክተር የሚባለው ሩጫ ስንሮጥ ኤሮቢክ አክቲቪቲ ስንሰራ ይመነጫል። ያ ብሬን ድራይቭድ ኒውሮትሮፊክ ፋክተር ወይንም BDNF የሚባለው ሴሎችን ኮኔክት በማድረግ ኒውሮፕላሲቲ እንዲፈጠር ያደርጋል። ከዛ ብሬናችን አዲስ ኒውሮን መፍጠር ይችላል። ስለዚህ ጡንቻ ብቻ ሳይሆን ኒውሮኖችም ይፈጠራሉ። ስለዚህ የኤክሰርሳይስን ጥቅም ከጤና ጋር፣ ከግፊት ጋር፣ ከስኳር ጋር ምናምን ብቻ አይደለም። አእምሯችን ላይ ያለው ጥቅም አንድ ሁለት ተብሎ የሚገለጽ አይደለም። ስለዚህ ነገ አይደለም ከዛሬ ጀምራችሁ ለራሳችሁ ጊዜ መስጠት አለባችሁ። ስፖርት ለመጀመር ምንም አይነት ፕሮግራም ማይዝ አያስፈልግም። በቃ ዛሬ በወክ ይጀመራል፣ ነገ ዱብ ዱብ ይባላል፣ እሑድ ሰኞ ጂም እንገናኛለን። ከዛ ውጪ ሴቶች ጂም ሲመጡ የሚጠይቁት ጥያቄ አለ። ጡንቻ ማውጣት አንፈልግም ምናምን ይባል ነገር አለ። መጠንከር ለወንድም ለሴትም ጠቃሚ ነው። ለምሳሌ የዲስክ መንሸራተት የሚያጋጥመው አብዛኛው በምንድን ነው? የጀርባ መስል ባለመጠንከሩ ነው። የጀርባ መስል ጠንካራ ሲሆን ዲስኩን ደግፎ ይዟል። ስለዚህ የጀርባ መስል ጠንካራ ሲሆን ለዲስክ የመንሸራተት እድላችን ዜሮ ነው የሚሆነው። ስለዚህ ሴቶች ጀርባቸው መጠንከር የለበትም አለበት። እንደ ወንዶቹ መስል እናውጣ ብትሉም አይሆንም። ለምን? ተፈጥሮ ነዋ። ይሄ የሆርሞን ልዩነት አለ አይደለ? ስለዚህ ያ ነገር አያሳስባችሁ። እኔ ጡንቻ መፍታት አልፈልግም፣ ክብደት ማንሳት አልፈልግም አይባልም። መጠንከር አለባችሁ። ስለዚህ በዛ መልኩ አንደርስታንድ ብታደርጉልኝ። ሌላው ደግሞ 10 ዓመት በዚህ ስራ ላይ በዚህ ፊትነስ ኢንዱስትሪ ሲቆይ ያየሁት ነገር ጂም የሚመጣ ሰው በሙሉ ማለት ይቻላል የሚጠይቀው ምንድነው? ቺን ቦርጭ ብቻ ማጥፋት ነው የሚፈልገው። አላጋጠማችሁ? ቦርጭ የሌለው የለም፣ ከኔ ጭምር ሁላችንም አለን። እቺን ቦርጭ ብቻ አንፎርቹኔትሊ አይቻልም። ምን ቦርጭ ማጥፋት ይቻላል፣ ግን ቦርጭ ላይ ያለውን ብቻ ቆርጦ ማጥፋት አይቻልም። እሱ በሰርጀሪ ነው የሚቻለው። ምንድነው? መስራት ነው። አሁን ሆድ ላይ ያለ የስብ መጠን ወይም ደግሞ ቦርጭ ብለን የምንጠራው ፋት ነው። ያ ፋት ደግሞ አቨሬጅ ኦል ነው የሚጠፋው። የሆነ ቦታ ላይ ብቻ ፋት መቀነስ አይቻልም። እዚህ ጋር ብቻ መቀነስ አይቻልም። እዚህ ጋር ብቻ መቀነስ አይቻልም። ለምን? በኤሮቢክ ነው የሚጠፋው። መስል ግን ለይተን መገንባት እንችላለን። እዚህ ጋር ያለ መስል ሴቶች መገንባት ይችላሉ። አይታችሁ ከሆነ ከዚህ በጣም ሰፋ ያሉ በኤክሰርሳይዝ የሚያመጡ አሉ። ወንዶችም ከወገብ በላይ በጣም ወፍራም ሆኖ አለ አይደለ መስኩላር ሆኖ ከዛ በታች መስል ሲሆን ሪስፖንድ የሚያደርገው አኔሮቢክ ስለሆነ ለይቶ ቢውልድ ማድረግ ይቻላል። ፋትን ግን ለይቶ ማጥፋት አይቻልም። አቨሬጅ ኦል ነው የሚጠፋውና ፋት ብለስቲንግ ወርክአውቶችን ዲዛይን አድርገን በወርክአውታችን አካተን በመስራት እየቀነሰ ቦርጭ እንዳልነበረ ይሆናል። ስለዚህ ቦርጭ ማጥፋት ይቻላል። የማይቻለው ሆድ ላይ ያለውን ብቻ ለይቶ ማጥፋት ነው የማይቻለውና እሷን ነገር እንድትይዙልኝ ነው። ኪሎ ብዙ ጊዜ የምንለካው እስከዛ ድረስ በኪሎ ነው ራሳችን የምንለካው። ሚዛን ላይ ወተን ኪሎአችን 65 ነው። አንድ ወር ስፖርት ሰራን፣ አሁንም ኪሎአችን 65 ነው። ግን ብዙ ለውጦች አሉ። ስለዚህ ችግሩ ምንድነው? ስፖርት እየሰራችሁ ለውጥ እያመጣችሁ ፊትነሳችሁ በጣም ጨምሮ ኪሎአችሁ እዛው ሊሆን ይችላል። ኪሎ ኦልድ ሜዠርመንት ነው የድሮ። አሁን ዘመኑ ምን ላይ ደርሷል? እስካን ማድረግ ጀምሯል። ሰውነታችን ውስጥ ያለውን ነገር ስቡ ቀንሷል ወይ? መስል ጨምሯል ወይ? ሆድ ላይ ያለው የስብ ክምችት ቀንሷል ወይ?
ይሄ ከሆነ ኪሎ እዛው ላይ ሆኖ እንደውም ሊጨምር ይችላል። ኪሎ ጨምሮ ጤንነታችን ከተስተካከለ፣ ስለዚህ ይሄ ነው መታየት ያለበትና በመጨረሻ እስኪ ጂማችን ውስጥ ከሚሰሩ ወርካውቶች ውስጥ አንዱን ልጋብዛችሁ። ያው ድምጽ የለውም ዝም ብላችሁ እዩ። ይሄንን ስንሰራ ሪቨርስ ክራንች ነው የሚባለው። ሪቨርስ ክራንች ስንሰራ ታች ያለው የሆዳችን ክፍል ነው የሚሰራው። ይሄ ፕላንክ ይባላል። ያው ረዘም ያለ ቪዲዮ ስለሆነ እኔ አጭሩን ለ30 ሰከንድ ብቻ ነው ማሳያችሁ። ይሄ ቪሲት ይባላል። እዚህ ጋር የሚያሰራውን ክፍል እያያችሁ ነው። እዚህ ጋር አካባቢ ያለው የሆዳችን ክፍል ነው የሚሰራው። እሺ ለማንኛውም እንደዚህ አይነት ወርካውቶቹን ዲዛይን አድርገን ስንሰራ ሆድ ታችኛው ክፍል አለ፣ የላይኛው ክፍል አለ፣ የጎን አለ። ስለዚህ ሁሉንም ታርጌት አድርገን መስራት አለብን። ኤክሰርሳይዝ ስንሰራ በሽታን የመከላከል አቅማችን ወይንም ደግሞ ኢሚዩን ሲስተማችን በጣም ይጨምራል። ለበሽታ በቀላሉ የመጋለጥ እድል አይኖርም ማለት ነው። አፕቴክ ኦክሲጅን ካፓሲቲ በ40% እስከ 50% ይጨምራል። አፕቴክ ኦክሲጅን ካፓሲቲ ማለት በቃ የሰው ልጅ ዋናው ሞተር ማለት ነው እና አቅማችን ከፍ ይላል። ሳንደክም ለረጅም ሰዓት እንሰራለን። ስለዚህ ምንድን ነው የምንጠብቀው? ሰኞ ጂም አንገናኝም? እስኪ አንዴ ናይስ። እሺ ቢሮአችን ውስጥ ሆነን የምንሰራቸውን ቅድም ያየናቸውም አሉ፣ አዲስ የምንሰራቸውም አሉ። ቀጥታ ይሄንን ወደ ክፍላችሁ ስትሄዱ የሰዓቱ ሲደርስ ለማሰራት ስቴፖቹን 1 2 3 4 ብለን እስከ 10 ወይ እስከ 15 እንይዛለን ማለት ነው።